ቀጥታ ወደ አብይ ስርዓት ያለፉት 7 ዓመታት ግምገማ የመጀመሪያው ርዕስ ወደ ሆነው ሰላምና ጸጥታ ጉዳይ አሻግረሃለሁ። የመጀመሪያ ከዚህ ጋር አስቀጥዬ ካንተ ጋር በሚያያዙ ጉዳዮች የማነሳለ ጥያቄ አብይ አህመድ ስልጣን ላይ በመጣበት ጊዜ ጀዋር መሐመድን ልክ መንግስቱ ኃይለማርያም ኃይለቪያ እንደተጠቀመበት ተጠቅሞበታል የሚሉ ሰዎች አሉ። ጀዋር የፖለቲካል ሳይንስ ተመራማሪና በዛም ብዙ ርቀት ሄዶ ያየ ነው። ዓለም አቀፍ ላይ በርካታ ነገሮችን ሰርቷል። ግን ኢትዮጵያ ውስጥ የመጡትን የፖለቲካዊ ለውጦችንና አብዮቶችን ጭምር አብዮቱን ያመጡ ሰዎችን የበሉ አብዮቶችን ጭምር አላወቅም ወይንስ አውቆ ነው እዛ ደረጃ የሄደው? አብይን መደገፍ እንዳለ ነው። ግን ከዚህ ቀደም በትግሉ ወቅት ሲል እንደነበረው በአንድ አይን ተኝተን በአንድ አይን ሁሉን ነገር እንመልከት የሚላቸውን የሱን ሐሳቦችን ትቶ ሙሉ በሙሉ አብይን ወደ መደገፍ ገባ። በዛም ከኋላ የነበረውን ወጣት በተለይም ቄሮን አጥቷል የሚሉ ሰዎች አሉ። ያን ማድረግ አይቻልም ነበር? ምናልባት ከኃይሌ ፊዳስ የትግል ጉዞና የደርግን በኃይሌ ተጠቅሞ ከዛ በኋላ እሱን ማስወገዱን ጉዳይ አልተመለከትከውም? በዛ ደረጃ አብይን ክሪቲካሊ መደገፉ እንዳለ ሆኖ ግን ሙሉ በሙሉ ወጣቱንም ትግላችሁ ተቋጭቷል ብሎ ወደዛ አንተም ወደዛ መሄድ ከዛ አለመማር ነው ወይ ማለት እንችላለን ወይ? ምንድነው ያንተ መልከታ አዛጋ? ቢጠቀምብኝ እኮ ደስተኛ ነበርኩ ነው I'm here to serve ያለኝን እውቀት ልምድ ብንደማመጥና ለሀገር የሚሆን ነገር ቢሰራበት አውዳብን ሀቢ እኔም ብቻ አይደለም የሀገሪቷን ምቅ የኢንተሌክቹዋል ሀብት አልተጠቀመበትም። ብዙ ልምድ አለ እንዳልከው ኢትዮጵያ ውስጥ ሶስተኛው ለውጥ ነው አትሊስት በዘመናዊ ኢትዮጵያ ውስጥና ከዛ የካበተ ብዙ ምሁራኖች ብዙ እውቀት ያላቸው እነዛ ባለፈው ለውጥ በተለይ 74 የ91 ለውጥ ላይ የነበሩት ብዙ ምሁራኖች እኔ ብቻ እኮ አይደለም ያው እኔ ቪዚብል ስለሆንኩ እንጂ ከሁሉም ማህበረሰብ ልምድ ያላቸው ይሄንን ልምድ ለማጋራት አገር ቤት ውስጥ ያሉትም ውጭ ያሉትም ተሰብስበው እኮ ነው የገባው። ማን ውጭ የቀረው? ሁሉም ከኦሮሞ፣ ከአማራው፣ ከሶማሌው፣ ከትግሬው ሰው ተሰብስቦ the good will is there ለመርዳት ለመደገፍ ይሄን ነገር ለማሳካት ይሄ እድል እንዳይጨናገፍ ከፍተኛ ርብርብ ነው የተደረገው፣ ከፍተኛ ሙከራ ነው የተደረገው። ግን ሊጠቀምበት አልቻለም። ነገር ግን አሁን ጀዋር አንተ አልተጠቀመብኝም ትላለህ እንጂ በርካታ ሰዎች ምንድነው የሚሉት? አዎ አንተ በምትለው ያንተን ዕውቀት ወስዶ ልክ ደርግ ሶሻሊዝምን ለማስረጽ ኃይሌ ፊዳን ዕውቀት እንደተጠቀመው ሁሉ ያንተን ወስዶ አልተጠቀመም እንጂ ክሪቲካል መንግስትን የሚቃወም ክሪቲካል ፓወር የነበረውን ጀዋር ወንድሜ ነው ብሎ አንተንም አቅፎ አንተም ወንድማችን ነው ብለህ ስለሄድክ ያንን ፓወር ለመምታት ተጠቅሞበታል። አብይ ከዛ በኋላ የሚፈልገው ነገር አድርጓል የሚሉ ሰዎች አሉ። No, I think ብዙ አንዳንዴ ታሪክ እኮ አይደለም ያው this thing happened yesterday የኔና የአብይ ቴንሽን እኮ የታወቀ ነበር። ከday zero ጀምሮ የታወቀ ነበር። የኔ አቋምም የሱ አቋምም it was very clear ለህዝብ። ኢንፋክት የነበረው ጫና ቅድም እንዳልኩ እኔ ላይ ነበር ትልቅ ጫና የነበረው ሶፍትዌር እንደሆነ። ግን ከሁለታችሁ ወጣ ብሎ ሌላ ውስጥ ምን ነበር ሲሰራ የነበረው? ኮርስ እንደ ለውጡ መሪ እንደ ዋና መሪ አብይ ላይ ትልቁ ስህተት የሱ ነው ወይም ትልቁ ጥፋት የሱ ነው እንበል። እኔም ልታይ ችግር የለውም። ግን ሌላው ምን ነበር ሲያደርግ የነበረው? መጽሐፉ ወደ መጨረሻ አካባቢ ያረኩት ላይ እንደሆነ ለውጦች ችግሮች በመጀመሪያው አንድ አመት ነው ወይ ከፈር የሚወጡት ወይ ፈር ይዘው የሚሄዱት፣ ወይ ከሀዲዱ ይወጣሉ ወይ ሀዲዱን ይዘው ይሄዳሉ። በዛ ጊዜ የነበረው ስሜት ምን ነበር? በኦሮሞ በኩል ወይ ፋይናሊ ሜድ ኢት ከሚል አይነት ሴንቲመንት በመነሳት የመሳሳት አይነት ነገር ዩፎሪያ ውስጥ ተገባ። ከአማራውና ከሌላው ወገን ደግሞ በቃ አሁን እድሉ የአባባቢ በመሸወድ እድሉ አሁን መጥቷል፣ ስለዚህ በዚህ እድል ተጠቅመን አይዲዮሎጂያችንን አመለካከታችንን ማስፈን አለብን የሚል ስሜት መጣ። የትግራይ ሊቃን ደግሞ
ለውጡ ከመጣው ሾክ በመነሳት ኢንሴኩሪቲ ውስጥ በመግባት ወደ መቀሌ መሸገ። ይሄ እንዲሁም ሌሎች አንድ ላይ ይሄ ክሪቲካል ማስ አንድ ላይ መጥቶ ጫና መፍጠር ይችል ነበር። ኢኔቪታብሊ ያ ለውጥ ከመጣ በኋላ እኛ በስንዴት በነበረው አቅም መሄድ ከባድ ነበር። እንዳልኩ ከፍተኛ ጫና ነው በሌላ ሲካሄድ የነበረው። ፊገር ሄድ በሌላ ትልቅ ጫና ነበር የነበረውና ሌላውም ግን ሊደማመጥ አልቻለም። ወደ የነበረው ዩፎሪያው ሁሉም በየፊናው የመሮጥ ሽግግሮች ምን ያመጣሉ? በተለይ ደግሞ በመልቲ ኤትኒክ በሆነ ሀገር ውስጥ ሁለት ነገሮችን አንዴ ያመጣል። ፕሉራላይዜሽን ኦፍ አይዲያስ፣ ፖላራይዜሽን ኦፍ ሶሳይቲ። የሀሳብ መስፋፋት፣ ታፍነው የነበሩ ሀሳቦች ይወጡና የሀሳብ ክፍፍል ይፈጥራሉ። at the same time ደግሞ አንድ ላይ ታፍኖ የነበረውን ህዝብ ፈታ ስለሚያደርግ የህዝብ ክፍፍልን ይመጣሉ። ፕሉራላይዜሽን ኦፍ አይዲያስ and polarization of society ይፈጠራል። ይሄ ሁለቱ ነገር ሽግግሩን ተደማምጠ በጽሞና እንዳትሄድ፣ ሚዲያውም ኃላፊነቱን በአግባቡ እንዳይወጣ፣ ምሁሩም ኃላፊነቱን በአግባቡ እንዳይወጣ ይፈጥራሉ። እና በኢትዮጵያም ያኔ የተፈጠረው ይሄ ነው። አሁንም እኮ ያልኩ ያለው ታታው መሰለ ስለ ቀድሞ ብዙ ቁጭ ብለን አይሌፊዳንም ሆነ መለስንም ከሌንም እየተጨመረ ይችላል። ትልቁ ነገር እንዳይደገም ምን እናድርግ ነው። የመጽሐፉን የጻፍኩበት ምክንያት እኔ የራሴ ሪከርድ ዲክሽን ለማድረግ ምናምን አይደለም። የሚቀጥለው ላይ ስተት እንዳይፈጠር የዛ ጊዜ በተለይ የሶስቱ ማህበረሰብ ልሂቃን መደማመጥ ቢችሉ አንዳንድ አጀንዳዎችን ለነገ ለማሳደር ቢስማሙና ቢደማመጡ ኖሮ ብዙን ማድረግ ይቻል ነበር። በነገራችን ላይ ይሄን ነገር ከፖለቲካ ሊቃኑ የበለጠ የዛ ጊዜ ወታደሮቹ በጣም ይረዱት ነበር። አይ ቲንክ አንድ ጊዜ ከጀነራል ሰዓረ ጋር ሌላ ጊዜ ደግሞ ደህንነት ኃላፊ ከነበረው ከጀነራል አደም መሐመድ ጋር ስንወያይ አንዱ ያነሱት ነገር ለምንድን ነው ሰብሰብ ብላችሁ የፖለቲካ ሐሳብ በማመንጨት አገዛዝ ላይ ያሉትንም ሰዎች ወደ መስመር ማትመልሱ ወደ ከመስመር እንዳይወጡ ማትከለክሉት ብለው ሐሳብ ያቀርቡ ነበር ወታደሮቹ። የፖለቲካ ሊቃኑ ግን አብዛኛው ከሀገር ወጥቶ ለረጅም ጊዜ ስለቆየ ሀገር አዲስ ነበር፣ ለኢንቫይሮንመንቱ አዲስ ነበር። ስርዓቱ ደግሞ ነባር የነበሩትን አንድ ፕሮባብሊ ተሸውደናል ብዬ የማስበው በኢህአዴግ ውስጥ ነባር የነበሩትን እኛንም ተጠቅመው በራሳቸው አስወግዷቸው፣ ፐርጅ ተደረጉ። ከህወሓት ብቻ ሳይሆን ከኦህዴድም ከባዴንም ነባርና ኤክስፒሪየንስ የሆኑ ሰዎች ፐርጅ ተደረጉ። so there was so many moving parts እና I think ወደፊት በመናረጋው ነገር ላይ ምንድነው መማር ያለብን፣ ምንድነው ማሻሻል ያለብን፣ ለውጥ ዞት የሚመጣውን ዩፎሪያ ሚርቃናውን ለውጥ የሚያመጣውን የለውጥ ጊዜያዊ ስካር በምን መልኩ ነው ኮንቴይን አድርገን ተቋቁመን ቀጣይ የሚመጣው ለውጥ ለሀገር ግንባታ፣ ለዲሞክራሲ ግንባታ፣ ለእርቅና ሰላም እንዲረዳ ማድረግ የምንችለው ምንድነው የሚለው ላይ መወያየቱ ይሻላል። የኔም ጽሁፍ አላማው የሚቀጥለው እድል መቼም ያለፈው ነው። ቅድም ድሮ ይናፍቃል ብትላልከኝ እኮ ስመልስልህ ቢናፍቀኝም ትላንት መመለስ አይቻልም። ነገ ነው ማስተካከል የምትችለው፣ ነገ ነው ፋርማሲያዝ የምትችለው። ስለዚህ የሚቀጥለው ለውጥ ስህተት እንዳይፈጥር እንዴት መቋቋም አለብን የሚለው ላይ ማነጋገሩ የሚሻል ይመስለኛል። ጥሩ፣ በጣም መልካም። እንግዲህ ጀዋር አሁን ቀጥታ ወደ አብይ ዘመን ደግሞ ልመልስህ። ከአብይ በፊት የነበረችውን ኢትዮጵያ በወፍ በረር አንስተናታል። አሁን ደግሞ ወደ አብይ ኢትዮጵያ ላምጣ። ሰላምና ጸጥታን እንዴት ነው የምትመለከተው? ምናልባት አንዳንድ ጊዜ ወደ ኋላ እየተመለስኩ አንዳንድ ነገሮችን ማነሳው ራሱ ጀዋርም ተሳትፏል አድርጓል ስለሚሉ ሰዎች ያንንም ግልጽ እያደረግን ለመሄድ ስታደርጋቸው የነበሩትንም ነገሮች ለመግለጽ ያንተንም ስህተቶችና ስህተቶች ናቸው ብሎ ሰዎች የሚያነሷቸውን ያንተን መልስ ለማግኘት ያህል ነው ወደ ኋላ መመለሰውና አሁንም መመለስ አይቀርም አልፎ አልፎ። አሁን ግን ቀጥታ ወደ አብይ ኢትዮጵያ ልውሰድህ። ከሰላምና ጸጥታ አኳያ ኢትዮጵያ ዛሬ ያለችበት ሁኔታ ምን ይመስላል በአንተ እይታ? አይ ቲንክ ይሄ እኮ ለሁሉም ግልጽ ነው። አይ ቲንክ ዘመናዊ ኢትዮጵያ ከተመሰረተች ወዲህ የዚህ አይነት ቀውስ፣ የዚህ አይነት የሰላም እጦት
ፈጥሮ አያውቅም። ብዙ ሰዎች እንደሚሉት ዘመነ መሳፍንት አይነት ነገር ነው የተፈጠረው። ከ2018 በፊት የነበረኝ ስጋት እንቅልፍ ሲነሳኝ የነበረው ህብረ ብሔራዊ ፌደራሊዝምን በአምባገነናዊ ስርዓት የሚመራ ህብረ ብሔራዊ ፌደራሊዝምን ወደ ዲሞክራሲ ስታሸጋግረው ቅድም እንዳልኩ የፖላራይዜሽን እና ፖላራይዜሽን ይመጣን አንድ ላይ ተጋጥሞ ሀገር ይከፋፍላል። ወደ ዩጎዝላቪያ ባልካናይዜሽን ምንለው ወደ ዩጎዝላቪያ ሶቪየት የሆነው አይነት ነገር ይፈጠራል። ያን ነበር ስፈራ የነበረው። የሀገር መገነጣጠል ነበር የሚያሰጋኝ። ወደ ጦርነት ገብቶ ከዛ በኋላ የሀገር መገነጣጠል። አሁን ግን ከዛ የባሰ የሀገር መበታተን አይነት ነገር ነው እየታየ ያለው። ማዕከሉ በጣም ተዳክሟል። ማዕከሉ ሴንትር ኤክስትሪምሊ ፍራጃይል በጣም ዊክ ሆኗል። የተለያዩ ኃይሎች በየቦታው በወረዳ በዞን ደረጃ የበላይነት እየያዙ የመጡበት ሁኔታ ነው ያለው። ይህ ስልህ የአመፅ እንቅስቃሴው ብቻ አይደለም። የመንግስት ተቋማት ራሱ ወጥነት ከላይ እስከታች ወጥነት ያለበት አሰራር መስራት አልቻሉም። መንግስታዊ ስርዓት አልበኝነት በአምባገነናዊ ስርዓት ውስጥ ምንድነው የዜጎች መብት አይከበርም፣ ዲሞክራሲ የለም እንጂ አምባገነናዊ ስርዓት አለ፣ ኦቶሪታሪያን ሩል አለ። አሁን ኦርደር የለም። የኦርደር መፍረስ ነው እየታየ ያለው። ይሄ ለሀገርና ለህዝብ ከፍተኛ አደጋ ነው እያመጣ ያለው። ኢትዮጵያ እንግዲህ በዛ አካባቢ በአምባገነናዊነት እና በጦረኝነት ይታወቃል። ምንም ለረጅም ጊዜ የቆየ ስማችን ነው። ሆኖም ግን በጥንካሬ ነው የሚታወቀው። የስቴቱ ጥንካሬ ይታወቃል። ከዚህ የተነሳ በአካባቢው ለሚደርሱ ችግሮች በኮንጎ፣ በሶማሊያ፣ በሩዋንዳ በሰላም ማስከበር ነው የምንታወቀው። አንከር ስቴት የሚለው ጠንካራ በአፍሪካ አሉ ከሚባሉ 4 ስቴቶች አንዷ ነበረች ኢትዮጵያ። ግብጽ፣ ናይጄሪያ፣ ደቡብ አፍሪካ እና ኢትዮጵያ ነበሩ የሚጠሩት ጠንካራ